ከጋዛ የፈረሱ ህንፃዎች ስር የሚወጣው የደም የጭስና የባሩድ ሽታ ውቅያኖሶችን አቋርጦ ሄግ በሚገኘው የዓለም አቀፉ የወንጀለኞች ፍርድ ቤት ጽዱ ኮሪደሮች ውስጥ እየታወደ ይገኛል። ፍትህ በቦምብ በተረሸኑ ህፃናት አስክሬንና በአያላን ሀገራት የጂኦፖለቲካ ማስፈራሪያ ዛቻዎች መሃል ቆማ እየተንገዳገደች ትገኛለች። በጋዛ ምድር የፈሰሰውን ባና ደም ዓለም አቀፉን የፍትህ ስርዓት አደባባይ አውጥቶ እርቃኑን አስቀርቶታል። በዚህ ታሪካዊ አውሎ ነፋስ መሃል የፍትህን ሚዛን በሀያላን ጫማ ስር ላለማስደፋት የሚታገሉት ጠቅላይ አቃቢ ህግ ካሪም ካን እየተጋፈጡ ያሉትን የእስራኤልን የጦር መሪዎች ብቻ ሳይሆን ጀርባቸውን የሚያጠነክረውን የምዕራቡን ዓለም የፖለቲካ ሴራ፣ የስለላ መረብና የግብዝነት ግንብ ጭምር ነው። የጋዛው ፍርስራሽ ዛሬ የዓለም አቀፍ ህግ መሞትና መኖር የሚፈተንበት የሞራል አውድማ ሆኗል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለም አቀፉ የፍትህ ስርዓት ታሪክ እንደ ዛሬው በከባድ ፈተናና በጥርጣሬ ጥላ ስር ወድቆ አያውቅም። ሄግ በሚገኘው የዓለም አቀፉ የወንጀለኞች ፍርድ ቤት ኮሪደሮች ውስጥ የሚሰማው የማዕበል ድምፅ ከፍርድ ቤቱ አጥር አልፎ የዓለምን የፖለቲካ ስርዓት መሰረት እያናወጠ ይገኛል። በዚህ ማዕበል መሃል ቆሞ የፍትህን ሚዛን ላለማስደፋት የሚታገለው አንዱና ዋነኛው ሰው ደግሞ የፍርድ ቤቱ ዋና አቃቢ ህግ ካሪም ካን ናቸው። በቅርቡ ከዴቪድ ኸረስት ጋር ያደረጉት ቆይታ ይህንን ትግል ከጀርባ ካሉት ድብቅ የፖለቲካ ሴራዎች፣ የስለላ አውታሮችና የሀያላን ሀገራት የዲፕሎማሲ ማስፈራሪያዎች ጋር አቆራኝቶ ፍንትው አድርጎ የሚያሳይ ነው። የዓለም አቀፉ የወንጀለኞች ፍርድ ቤት የተቋቋመው አንድ መሰረታዊና ቅዱስ ዓላማ አንግቦ ነበር። ይኸውም ማንም ሰው ምንም ያህል ሀያል ቢሆን ከህግ በላይ ሊሆን አይችልም የሚል ነው። የጦር ወንጀሎች፣ የዘር ማጥፋትና በሰብአዊነት ላይ የሚፈጸሙ ወንጀሎች በምንም አይነት የፖለቲካ ሽፋን ከቅጣት ሊያመልጡ አይገባም የሚለው የሮም ስምምነት መርህ የፍርድ ቤቱ የህልውና ምሰሶ ነው። ሆኖም ይህ መርህ ባለፉት 2 አስርት ዓመታት ሲተገበር የነበረው በአብዛኛው በታዳጊ ሀገራት መሪዎች በተለይም በአፍሪካውያን ላይ ብቻ ነበር። ፍርድ ቤቱ የሀያላኑን የምዕራብ ዓለም መሪዎችና ወዳጆቻቸውን ለመንካት ሲሞክር ግን መርሁ ወደ ጎን ተትቶ የህልውና አደጋ ተደቅኖበታል። የካሪም ካን ፈተና በትክክል የሚጀምረው እዚህ ነጥብ ላይ ነው። ካሪም ካን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስትር ዮአቭ ጋላንትን በጋዛ ለፈጸሙት የጦር ወንጀልና በሰብአዊነት ላይ ለተፈጸመ ወንጀል የእስር ማዘዣ እንዲወጣባቸው ለፍርድ ቤቱ ዳኞች ጥያቄ ባቀረቡ ማግስት ዓለም አቀፉ የፖለቲካ ምህዳር ተናወጠ። ይህ እርምጃ በፍርድ ቤቱ ታሪክ ውስጥ ወደር የማይገኝለት ደፋር ውሳኔ ነበር። የምዕራባውያን የቅርብ አጋር የሆነችው ሀገር መሪዎች በጦር ወንጀል መጠየቅ በደንብ ላይ የተመሰረተ የዓለም ስርዓት የተሰኘውን የምዕራባውያንን ትርክት እውነተኛነት የሚፈትን ትልቅ የሞራልና የህግ ጫፍ ነበር። ሆኖም ይህ ደፋር እርምጃ ያለ ዋጋ አልታለፈም። ወዲያውኑ የካሪም ካን ስም፣ ስነ ምግባርና ሙያዊ ህይወት በከባድ ዘመቻ ኢላማ ውስጥ ገባ። በካሪም ካን ላይ የተሰነዘረው የጾታዊ ትንኮሳ ክስ ከጊዜ አጋጣሚ አንጻር ሲታይ የህግ የበላይነትን ለማስከበር ከተነሳው ዓላማ ይልቅ የአቃቢ ህጉን ከስልጣን ለማንሳትና የፍርድ ቤቱን ስም ለማጥፋት ከተጠነሰሰ የፖለቲካ ሴራ ጋር በእጅጉ የተቆራኘ መሆኑን በርካታ ታዛቢዎች ይስማማሉ። ካሪም ካን ከዴቪድ ኸረስት ጋር ባደረጉት ቃለ መጠይቅ ላይ እንደገለጹት ይህ ክስ ሲነሳ ጀምሮ ፈጽሞ ሐሰት መሆኑን ደጋግመው ተናግረዋል። ጉዳዩ በገለልተኛ አካል እንዲጣራ ራሳቸውን ከኃላፊነት አግልለው የተባበሩት መንግስታት ድርጅት የውስጥ ቁጥጥር አገልግሎት ባዋቀረው ገለልተኛ የዳኞች ቡድን ጥልቅ ምርመራ ተካሂዷል። ይህ የዳኞች ቡድን በሙያቸውና በገለልተኝነታቸው የተመሰከረላቸው ከምንም አይነት የፖለቲካ ተጽዕኖ ነጻ የሆኑና በጨዋነት ውስጥ ምንም አይነት የግል ጥቅም የሌላቸው 3 ዓለም አቀፍ ዳኞችን ያቀፈ ነበር። ዳኞቹ የቀረቡት 5000 ገጾችን የያዙ የሰነድና የቃል ማስረጃዎችን ለወራት መርምረው ካሪም ካን ይህንን ጥፋት ፈጽመዋል የሚያስብል በቂ ማስረጃ የለም በማለት በአንድ ድምፅ ሪፖርታቸውን አቅርበዋል። በአንድ ጤናማና ፖለቲካዊ ጣልቃ ገብነት በሌለበት የህግ ስርዓት ውስጥ የዚህ ገለልተኛ የዳኞች ቡድን ውሳኔ የጉዳዩ ማብቂያ መሆን ነበረበት። ነገር ግን የሆነው የዚህ ተቃራኒ ነው። የዓለም አቀፉ የወንጀለኞች ፍርድ ቤት አባል ሀገራት ጉባኤ ቢሮ ይህንን የዳኞችን ውሳኔ ወደ ጎን በመተው ጉዳዩ እንደገና እንዲጣራ መወሰኑ የካሪም ካንን ብቻ ሳይሆን የጠቅላላውን የፍትህ ስርዓት ነጻነት ጥያቄ ውስጥ የከተተ ታሪካዊ ክስተት ሆኗል። አቃቤ ህጉ እንዳብራሩት ይህ እርምጃ ከህግ አሰራር ያፈነገጠ መተዳደሪያ ደንብ የሌለውና ፖለቲካዊ ፍላጎትን ለማርካት የተፈጠረ ልዩ ስርዓት ነው። እኔ ክሱን አልፈራሁም፣ ከጅምሩም ራሴን ለምርመራ አቅርቤያለሁ ያሉት ካሪም ካን አሁን እየተካሄደ ያለው ሂደት ግን ፍትህን ፍለጋ ሳይሆን በተወሰኑ ሀያላን ሀገራት ፍላጎት መሰረት እርሳቸውን ከስልጣን ለማባረርና የፍርድ ቤቱን ነጻነት ለመግፈፍ የሚደረግ እርቃኑን የወጣ ፖለቲካዊ ዘመቻ መሆኑን አጋልጠዋል። ይህ የፖለቲካ ጫና የሚመነጨው ከየት ነው? መልሱ ግልጽና በማስረጃ የተደገፈ ነው። የእስራኤል መሪዎች ላይ የእስር ማዘዣ ጥያቄው እንደቀረበ የአሜሪካ ህግ አውጪዎች በፍርድ ቤቱ በካሪም ካንና በቤተሰባቸው ላይ ሳይቀር ማዕቀብ ለመጣል የሚፈቅድ ረቂቅ ህግን አቅርበዋል። ሴናተር ሌኒዝ ግራምን የመሳሰሉ
ተጽዕኖ ፈጣሪ ፖለቲከኞች ፍርድ ቤቱን እናከስረዋለን፣ ካሪም ካንን እናጠፋዋለን በሚል በአደባባይ ዛቻ ሰንዝረዋል። ከዚህም አልፎ የእስራኤል የስለላ ተቋም የሆነው ሞሳድ የቀድሞ ኃላፊ በካሪም ካን ቀዳሚ የነበሩትን ፋቱ ቤን ሱዳን ለዓመታት ሲያስፈራሩና ቤተሰባቸውን ሲያሸብሩ እንደነበር ዓለም አቀፍ ሚዲያዎች አጋልጠዋል። ካሪም ካን ራሳቸውም ቢሆኑ የዚህ የስለላና የማስፈራሪያ ኢላማ እንደነበሩ አልሸሸጉም። የዲፕሎማሲው ጫናም ቀላል አልነበረም። የቀድሞው የእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ካሜሮን ካሪም ካን የእስር ማዘዣውን እንዳያወጡ በስልክ ጭምር ማስጠንቀቂያ ሰጥተዋቸዋል። ይህንን ካደረክ እንግሊዝ ከሮም ስምምነት ትወጣለች፣ ፍርድ ቤቱም በገንዘብ መደገፍ ታቆማለች የሚል ይዘት ያለው ማስፈራሪያ መቅረቡ ፍትህ በገንዘብና በፖለቲካ አጋርነት እንዴት እንደምትመዘን የሚያሳይ አሳዛኝ እውነታ ነው። ካሪም ካን ግን ለዚህ ጫና አልተንበረከኩም ባይ ናቸው። ሕግ ከፖለቲካ በላይ ነው የሚለውን መርህ አጥብቀው በመያዝ የተሰጣቸውን ኃላፊነት ያላድሎ ለመወጣት ቆርጬ ተነስቻለሁ ነው ያሉት። እርሳቸው በተደጋጋሚ እንደሚያነሱት የዓለም አቀፉ የወንጀለኞች ፍርድ ቤት ህልውና የተመሰረተው በተከሳሹ ማንነት ላይ ሳይሆን በተፈጸመው ወንጀል ላይ ነው። ሕግን በድርብ መለኪያ መተግበር አንችልም የሚሉት የካሪም ካን መከራከሪያ ዛሬ ዓለም ለገጠማት የሞራል ውድቀት ትልቁ መድኃኒት ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ለፈጸሙት ወንጀል የእስር ማዘዣ ሲወጣባቸው በጭብጨባ የተቀበሉት የምዕራቡ ዓለም መሪዎች ያው ሕግና ያው ፍርድ ቤት በእስራኤል መሪዎች ላይ ሲተገበር ጸረ ሴማዊነትና ፖለቲካዊ በማለት ማጥላላታቸው የዓለምን የፍትህ ስርዓት ታማኝነት በእጅጉ የጎዳው ታሪካዊ ግብዝነት ሆኖ ተመዝግቧል። ይህንን ግብዝነት የተቃወሙት ካሪም ካን የገጠማቸው የሥነ ምግባር ክስ የዚህ ትልቁ ጂኦፖለቲካዊ ጦርነት አካል መሆኑን መረዳት አያዳግትም። ዴቪድ ኸርስት በተደጋጋሚ እንዳነሱት የአባል ሀገራቱ ቢሮ ገለልተኛው የዳኞች ቡድን የሰጠውን የክስ ውድቅ ውሳኔ ለመቀበል ፈቃደኛ ለመሆኑ ጉዳዩ ከሕግ ማዕቀፍ ወጥቶ ወደ ፖለቲካዊ የስልጣን ሽኩቻ መለወጡን ያረጋግጣል። ካሪም ካንም ይህንን ሲያብራሩ እነዚህ ጥቂት ሀገራት የራሳቸውን የፖለቲካ አጀንዳ ለማስፈጸም ሲሉ በሕግ የተቋቋመውን የዳኝነት ስርዓት ለመናድና እኔን ከስልጣን ለማባረር ቆርጠው ተነስተዋል ብለዋል። ሆኖም ይህ እኩይ ሴራ ግቡን የሚመታ ከሆነ የሚጠፋው ካሪም ካን ብቻ ሳይሆን የዓለም አቀፉ የወንጀለኞች ፍርድ ቤት ሙሉ ታማኝነትና ህልውና መሆኑን አስጠንቅቀዋል። ካሪም ካን በንግግራቸው ውስጥ ያነሱት ሌላው ጥልቅ ነጥብ የፍትህ ተደራሽነት ጥያቄ ነው። ፍትህ የሀያላን ሀገራት የፖለቲካ መሳሪያ መሆን የለባትም። በጋዛ ፍርስራሽ ስር ለቀሩት ህጻናት፣ በዌስት ባንክ ለተፈናቀሉት፣ በሱዳን፣ በኮንጎ፣ በማይናማር ለሚሰቃዩትና ድምፅ ለሌላቸው ምስኪኖች የፍርድ ቤት የመጨረሻው የትግል አምባ ነው ይላሉ ካሪም ካን። ፍርድ ቤቱ ለእነዚህ ሀያላን ሀገራት ጫና ከተንበረከከ የዓለም አቀፉ ህግ ዋጋ ቢስ ይሆናል። የሰው ልጅ ኃይል ብቻ ህግ ወደሚሆንበት የጫና ስርዓት ይመለሳል። ካሪም ካን ያጋጠማቸው ፈተና የዓለምን አዲስ የጂኦፖለቲካ መስመር በግልጽ ያሳያል። በአንድ በኩል የህግ የበላይነትና የሰብአዊ መብቶች አከብራሉ የሚለው ነገር ግን በተግባር ለወዳጆቹ ልዩ ከለላ የሚሰጠው የምዕራቡ ዓለም አለ። በሌላ በኩል ደግሞ ግሎባል ሳውዝ በመባል የሚታወቁትና ፍትህ ያላድሎ ለሁሉም በኩልነት መተግበር አለባት ብሎ የሚያምኑ ሀገራት አሉ። ለምሳሌ ደቡብ አፍሪካ እስራኤልን በዘር ማጥፋት ወንጀል ከሳ ዓለም አቀፉ የፍትህ ፍርድ ቤት ማቅረቧ ይህንን የዓለም አቀፍ የፍትህ ጥያቄ ከምዕራባውያን ሞኖፖሊ ማውጣትና ፍትህን ዲሞክራታይዝ የማድረግ ታላቅ ንቅናቄ ማሳያ ነው። በዚህ ታሪካዊ መድረክ ላይ የካሪም ካን ሚና የአቃቢ ህግነት ብቻ አይደለም፣ የሞራል ዘብ ጠባቂነትም ጭምር እንጂ። ራሳቸውን ለመከላከል ሲሉ የፍርድ ቤቱን የውስጥ መተዳደሪያ ደንብና መርሆች የሙጥኝ ማለታቸው ከግል ነፃ መውጣት ባለፈ የተቋሙን ደንብ የማስከበር ትግል ነው። የተባበሩት መንግስታት ድርጅት ከፍተኛ መርማሪ የነበሩት ቤን ስዋንሰን ያወጡት ሪፖርትም ሆነ የሶስቱ ገለልተኛ ዳኞች ውሳኔ ካሪም ካንን ከወንጀል ነፃ ቢያደርጋቸውም የፖለቲካው ማዕበል ግን አሁንም አላባራም። ካሪም ካን እንዳሉት ይህ ሂደት በእኔ ላይ ያነጣጠረ ቢመስልም ዋናው ኢላማ ፍርድ ቤቱ በእስራኤል ላይ የጀመረውን ምርመራ ማስቆም ነው። ይህ የካሪም ካንና የዓለም አቀፉ የወንጀለኞች ፍርድ ቤት ውጣ ውረድ ለሰው ልጅ የፍትህ ታሪክ ትልቅ የሙከራ ጣቢያ ነው። ሕግ በፖለቲካዊ ፍላጎቶች በማስፈራሪያዎችና በጥቁር ገንዘብ ሊገዛ ይችላልን? ሀያላን ሀገራት ወንጀል ሲፈጽሙ ወይንም አጋሮቻቸው ሲፈጽሙት ዝም ብሎ የሚያልፍ ነገር ግን ደካሞችን ብቻ የሚቀጣ ስርዓት እስከ መቼ ይቀጥላል? የካሪም ካን ጽናት ለእነዚህ ከባድ ጥያቄዎች የተሰጠ አዎንታዊ ምላሽ ነው። እርሳቸው ከዴቪድ ኸርስት ጋር በነበራቸው ቆይታ ያስተላለፉት መልእክት ግልጽ ነው። ከስልጣኔ ብባረርም ስሜ ቢጠፋም እውነትና ፍትህ ግን ለድርድር አይቀርቡም። የህግ የበላይነት ወይ ለሁሉም ይሰራል፣ አለበለዚያ ለማንም አይሰራም። ይህ ቆይታና የካሪም ካን ጉዞ የዓለምን የፍትህ ሚዛን እያረሙ ያሉ ታሪካዊ ክስተቶች ናቸው። የካሪም ካን ፈተና የዓለም አቀፍ ህግ እውነተኛ ፈተና ነው። በዚህ ማዕበል ውስጥ ፍርድ ቤቱ ጸንቶ ከቆመ የሰው ልጅ በስልጣኔው ላይ ወደ ላቀ ምዕራፍ ተሸጋግሯል ማለት ነው። በተቃራኒው ፍርድ ቤቱ ለፖለቲካው ጫና እጅ ከሰጠ የዓለም አቀፉ የፍትህ ስርዓት የሀያላን መጫወቻ መሆኑ በአደባባይ ይረጋገጣል ማለት ነው። የካሪም ካን ቃላት፣ የድርጊታቸው ድፍረትና የሚከፍሉት መስዋዕትነት የታሪክ መዛግብት በደማቁ የሚዘክሩት ዘመን ተሻጋሪ የፍትህ ተጋድሎ ሆኖ ይቀጥላል። ህግን የሀያላን መሳሪያነት ከማድረግ አውጥቶ የደካሞች መሸሸጊያ ለማድረግ የሚደረገው ይህ ትግል የካሪም ካን ብቻ ሳይሆን ለሰው ልጅ ክብርና ለእውነተኛ ፍትህ የሚቆም የማንኛውም ግለሰብና ሀገር ትግል መሆን ይኖርበታል።
የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ